ለመመረቅ ዝግጁ ናችሁ? ለደራችሁ ውድ ጓደኞቼ መምህራን ወላጆች አባትዬ ያኔ ማንነቴ የመኖር ቃል ተማሪዎች እንኳን አደረሳችሁ። እሺ አሁን ደግሞ የአያቴ ምርቃት እቀበላለሁ። ቤተሰቦች አሁን እህትና ወንድሜ ስጦታ ሊሰጡኝ ነው። ስጦታውን አሳያችኋለሁ። አብራችሁ ተከታተሉ። ክቡራትና ክቡራን የውድ ተማሪዎቻችን ወላጆች ሰላም ተመልካቾቻችን እንዴት ናችሁ? ስሜ ዮሐና እንደርሱ ይባላል። ለ2017 የኬጂ3 ተመራቂ ተማሪዎች በሙሉ እንኳን ደስ አላችሁ፣ እንኳን አደረሳችሁ ናችኋል። እኔ አሁን የአንደኛ ክፍል ተማሪ ነበርኩኝ። ወደ ሁለተኛ ክፍል ሊሸጋገር ነው። ኬጂ3 ላይ ሲመረቅ የነበረውን ቪዲዮ አብረን የምናየው ይሆናል። ዮናቲዩን ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር እንዳትረሱ። አብራችሁን ቆዩ። ለደራችሁ ውድ ጓደኞቼ መምህራን ወላጆች ስሜ ዮሐና እንደርሱ ይባላል። የመጣው ከኬጂ3 ክፍል ነው። አሁን በቀርብላችሁ ግጥም ነው። የእግዚአብሔር እናት በምን ትገለጣለች? ምንስ ነው የሚመስላት? የማንነቴ መታያ እናት ምን ምትክ አላት? የትኛውስ አንደበቴ እንደ ልፎታ ይገልጽላታል? እናት ናት በቃ ሙገሳ ሁሉ ያሳታል። እንኳን ችግር አጋጥሞኝ እንቅልፌን እንኳን መቼ አምና ታግላ የምትገፍናት የፈተናዬን ዳመና እንደ ልቤ የሆነች የቀረበች ናት ለነፍሴ እናቴ የኔ ቃል ኪዳን የጠዋት ማታ ናሱሴ እናት ጠቢባን ምን ቢጠበቡ ምን ቢጻፍ ቢከተቡ አንዱ እንኳ ምሉ ሆኖ እንኳ እናትን ከቶ አይመጥንም። የትኛው ስጦታ እኔ ነኝ ያለ ችሎታ ሁሉም አይነት ውድ ነገር ከእናት ጋር አይገዳደር። ትልቅ የሆነ ሁሉ እኔ ነኝ የሚለው ከሴቲቱ ከአንዷ ከእናት እግር ስር ነው። እህቴ ለአክስቶቼ ልጅ ነሽ ለእህቶቼ ድንቅ ሚስት ለአባቴ ምን ጎሎኝ አንቺን አግኝቼ እናቴ ስላዳመጣችሁኝ አመሰግናለሁ። ስሜ ዮሐና እንደርሱ ይባላል። የመጣው ከኬጂ3 ክፍል ነው። አሁን በቀርብላችሁ ግጥም ነው። የእግዚአብሔር አባትዬ ያኔ ማንነቴ የመኖር ቃል ነው። አባቴ በአንተ እህቴ ላላ ማን አለና ለሰራ ስራ ላረካው ውለታ መጠን በኖረው ዋጋ ልቤን በቆረጠ አታውቅም ይሆናል ለካ ያለን ፍቅር እንደ በደፈና አባቴ እወድሃለሁ። ዘራፋ ኮኪ ዘራፍ ዘራፋ ኮኪ ዘራፍ የጎበላት ታጠራለች አፈር ለገባ ተዘምራለች። ዘራፋ ኮኪ ዘራፍ ዘራፋ ኮኪ ዘራፍ ዱቡሎ ባለ እንደበረዱ በልጅነቱ በርሃንዶ ዘራፋ ኮኪ ዘራፍ ዘራፋ ኮኪ ዘራፍ ስለደመጣችሁ እናመሰግናለን። የተስፋ በር አካዳሚ ክቡራትና ክቡራን የውድ ተማሪዎቻችን ወላጆች በጣም የምታማምሩ ተመራቂዎች እስኪ ለራሳቸው ጨብጭቡ። ለራሳችሁ ክቡራን የተስፋ በር አካዳሚ የአስተዳደር አካላት፣ መምህራን፣ ወላጅ ኮሚቴዎች ሁላችሁም ዛሬዋ ቀን በሰላም አደረሳችሁ አደረሰን። እንኳን በደህና መጣችሁ ለማለት እንወዳለን። ወቃል ተማሪዎች እንኳን አደረሳችሁ። እንዴት ናችሁ? በጣም ታምራላችሁ። ምንድነው የምታቀርቡልን?
ተመራቂ ተማሪዎች ዝግጁ ናችሁ? ተመራቂ ተማሪዎች ድምጻችሁ አይሰማም። ለመመረቅ ዝግጁ ናችሁ? በጣም ነው የምናመሰግነው። በጣም ነው የምታምሩት። በእነ ሚስ አስተባባሪነት ሚስ የሚሏችሁ ብቻ ነው የምትሰሙት። እዚህ መድረክ መጣችሁ ዛሬ ምን አልኩኝ? አይሰማም። ዛሬ ምን አልኩኝ? እሱን መዝሙር እናቀርብና ቀጥታ ወደ ምረቃ ስነ ስርዓት እናልፋለን። ሚሶቻችሁ የሚሏችሁን ቀስ ብላችሁ ትሰማላችሁ። ኤልሮኢ ጥላሁን ከጀማሪ ኤልሮኢ ጥላሁን እስቲ ሞራል ስጡልን። ኤልሮኢ በልቷል። ኤልሮኢ ሞራል ያንሳል። ለተመራቂና ለተሸላሚ ተማሪዎች ሞራል ስጡልን። ክቡራን ቤተሰቦቻችን እንደተመለከታችሁት አስመርቀናት ከኬጂ 3 ወደ አንደኛ ክፍል በዛሬው ዕለት መዛወሯን ተመልክተናል። እንቀጥላለን። አሁን ደግሞ ወደ ቤት እየሄድን ነው። ዮሐና ቤተሰቦችሽን ሰላም ቢያቸው እስቲ። ሰላም እንዴት ናችሁ? ስሜ ዮሐና እንዳሻ ይባላል። እስቲ ጠዋት የነበረውን ፕሮግራም እስቲ ንገሪያቸው። ምን አቀረብሽ ዛሬ? ፉከራና ሁለት ግጥም። ፉከራና ሁለት ግጥም። በጣም አሪፍ። አሁን ቤት ምን ፕሮግራም አለ? አክስቶቼ ምናምን ይመጡና አቤት እኮ ስለተሰራራ እዛ ስጠታ ያመጥልኝ እዛ ይካፈታል ምናምን። ስጦታ አምጥተውልሻል መሰለኝ። ምን ስጦታ ትጠብቂያለሽ? እንጃ። እስቲ ዝም ብለሽ አንቺ ምርቃት ላይ የሚሰጡ ስጦታዎች አሉ አይደለ? እስቲ ገምቺ። እስቲ ገምቺ። እስቲ እሱ ጋር አንድ እህትሽ ጓደኛሽ ምትወጃት ልጅ አለች። እስቲ ብቅ በይያት። ብቅ በይ እስቲ እንተዋወቃት። አሜል ካሳሁን ደርበው ገጣሚት ጎበዝ ምንወዳት ልጅ። እስቲ መልካም ምኞትሽን አስተላልፊላት። እንደዚህ ያዥውና ያዥው እንደሱ አያሽ ለዮሐናን ከዚህ የበለጠን ትደርሻለሽና በርቺ። እሺ አሜን። ሌላ ደግሞ ከዚህ የበለጠ መስራት ትችያለሽና በሱ እሺ። ስሜ አሜን ካሳሁን ይባላል። ሶስተኛ ክፍል ነኝ። የሚማርበት ትምህርት ቤት ሰንፍላው ነው። በጣም አሪፍ። ሌላ ደግሞ አሜን ምን ሰማሁ? ሚስጥር ሰማሁ። ሰሞኑን የሆነ ሚስጥር ሰማሁ። ምንድን ነው የሰማሁት? ቤተ ክርስቲያን ሰንበት ትምህርት ቤት ምን እያጠናች ነው? እስቲ ንገሪኝ። አሁን ክረምት ስለሆነ አንዴ አትረብሹ። ግዕዝና ሰንበት እባካችሁ አትረብሹ። እስቲ ማይኩን ጠጋ አድርጊውና እስቲ ግዕዝና ሰንበት ጀምሬያለሁ። ግዕዝ ከሰኞ እስከ አርብ ነው ያለው። ሰንበት ደግሞ ሰኞ፣ ሮብ፣ አርብ፣ ቅዳሜ። አሁን የትምህርት የክረምት ጊዜሽን በሱ ነው የምታሳልፊው ማለት ነው? አዎ። በጣም አሪፍ። ሌሎች ህጻናት እንዴት እንዲያሳልፉ ትመክሪያለሽ? ይሄን ክረምታቸው በማጥናት ቤተሰቦቻቸውን በመርዳትና የአመቱ የድካምና የተሻለ ውጤት ለማምጣት የደከሙበት አመት ስለነበረ ቢያርፉ ዘመድ ጥየቃ ቢሄዱ በዛው ልክ ደግሞ ቢያነቡና የቀጣይ አመት ትምህርታቸውን ቢያጠናክሩ አሪፍ። በጣም አሪፍ።
ቤተሰቦች አሁን ወደ ቤት ልንገባ ነው። ቤት ያለው ነገር እናየዋለን። አብረን እንከታተላለን። አብሪና ተባረቻለሁ። በስድምሽም አሚን የነገረች እኔ ተሰማኝ። ፈርቻለሁ። አልፈራሽም? እሺ ቀስ እያልሽ እንኳን ደስ ያላችሁ። አሁን ደግሞ ከአብሱ ጀምረሽ አብሱን እቅፍ እያደረግሽ ነው። እቅፍ አድርጋት መርካን አሁን ቀስ ብለሽ አሜን። አብሱ ነይ ሮጠሽ ነይ ከኋላዋ ባባና ናቱና ዘሩ መርካን ኤሜን ኤፒሴ ኩሜ አሁን መቆም ቀስማ ቆመዋል። ግቡ ካሜራውን ሰላም እያላችሁ ግቡ። ሰላም። አሁን ግቡና እለፍ። ማርካዬ በዛ ጋር እናት በዛ ጋር ተከተለ ቆሜ ሁላችሁ ቤቢ በዚህ ጋር ደግሞ ቀስ አሁን ፊኛ ይቀመጣል። አሁን ፊኛ ደግሞ በኋላ ፊኛ ይቀመጣል። ወይዬ እንዳትነኩ ይስተካከላል። እሺ አሁን ደግሞ ወደዚህ ጋር ነውና በዚህ መሀል አድርጓት። እሺ የተሰማሽ መልዕክት ንገሪኝ። እኔ በጣም ደስ ብሎኛል። እሺ እህቶችሽ ወንድሞችሽ ስለጠበቁሽ እነሱን አመስግኛቸው። እህትና ወንድሞቼ ስለጠበቃችሁ በጣም አመሰግናለሁ። እሺ አክስቶቼ፣ እናቶቼ፣ አባቶቼ እነሱንም አክስቶቼ፣ እናቶቼ፣ አባቶቼ ስለጠበቃችሁ አመሰግናለሁ። ስለረፈርክ ይቅርታ። እዛ ምን ተፈጥሮ ለምን ቆየሽ? ቆይ ኧረ ይሄንማ እናውራት። ለምን ቆየሽ እስካሁን እዛ? ምን ተፈጥሮ ነው? መብራት ጠፍቶ። እሺ ትምህርት ቤት ማን መጥቶ ነበረ አንቺ ጋር ጠዋት? ማን መጥቶ ተመለሰ ሳይገባ? ሌላስ? በቃ መታችሁ ስለተመለሳችሁ በጣም ይቅርታ ጠይቃለን። አሁን እርቦናል አይደል? ባባ ነይ እስቲ፣ ሳንቺ ነይ እስቲ ነይ አንቺ ወሳኝ ሰው ነይ እስቲ። አሁን እስቲ መልእክት አስተላልፍ። አሁን ወዴት? ወደ ምንድን? አሁን ወደ ምን እንለፍ? ወደ ምን ቀጥታ? አሁን ወደ ቤት። እሺ ወደ ምን እንለፍ? አሁን ቀጣይ ፕሮግራም ምን ይሆን? ቀጣይ ፕሮግራም ቆርሳ ወደ እንቅልፍ። አራበሽም እንደ ምሳ? አራበኝ። ምሳውስ ቅድም ያልሽው? አዎ ምሳው ወደ ምግብ። እናትና አባቴ ወንድሞቼ አያቶቼ እንደዚህ አክብሩ። ቀጣይ ያለውን አብረን እንከታተላለን። እሺ እናመሰግናለን። አሁን ደግሞ ኬኩን እንቆርሳለን።
ቤተሰቦች አሁን እህትና ወንድሜ ስጦታ ሊሰጠኝ ነው። ስጦታውን አሳያችኋለሁ። አብራችሁ ተከታተሉ። ማርካንና የአብ በዛ ጋ ሄዳችሁ ማርካን የአብ እስኪ ስጧት ደግሞ ግለጡትና እናየዋለን። ለወት ይዛችሁ ገላ አዙሪስት ቆንጆ ስጦታ እቅፍ አድርገሽ ናይስ ባባንም እቅፍ በጣም እናመሰግናለን። ምንድነው የሚለው? እስቲ ምንድነው የሚለው? ቢልጮ በትምህርት ቤት በጣም አሪፍ ይሻል። እስኪ ደግሞ እንቀጥላለን። ቀጣይ ማን ነው? ሱሱ አብሱ ወለት ይከፈት። ቆይ ትክፈተው መጀመሪያ ይከፈታ። ይከፈታ። እሺ በደንብ ሳሚያት። አንቺም ሳሚያት። ጎበዞች እናመሰግናለን። አሁን ማነው ተረኛ? ጎበዞች። አሁን ደግሞ አሜን ኤሙ እስኪ ቆይ ቆሚ ይከፈት። አንቺ ክፈች እናት። ይከፈት እስቲ ያሳየን ምንድነው? በጣም አሪፍ እናመሰግናለን ሙዬ። እሺ ሌላ ደግሞ ማን ነው ተረኛ? ኦሬ ናታን እየመጣ ነው። ናቱ በጣም ጎበዝ፣ ደስ ይላል። ናቱ ምንድነው ያመጣሽላት? እስኪ ምንድነው ያመጣላት? ንገራት። ምንድነው ያመጣላት? ንገራት እስኪ። ምንድነው ስጦታ ነው። ምን አይነት ስጦታ? እንትን ደብተር የ2017 በጀት ተዘጋ። በደብተር በቃ ተዘጋ። በቃ አለቀ። እሺ አለቀ እንዴ? በቃ እናመሰግናለን። ፕሮግራማችንን አረ ጨርሰናል። ማን ቀረው? እንደ ዘሩ ይቀራል። ዘሩ ትራስ። እስኪ ቆይ ገምቱ። ምንድነው ትራስ? እሺ ቆይ ገምቱ። እስቲ በጀርባም አለው እንዴ? እስኪ ሳማት ቅፍ አድርጊው። በቃ አሁን ይሄን ክረምት መተኛት ነው። በቃ ይሄን ክረምት መተኛት ነው። በቃ እስቲ ዘሩ ና ግማሽ ተኛ። ና ተኛ። ግማሽ ተኝት ግማሽ ተኛ። በጣም አሪፍ። እሺ ደግሞ እንቀጥላለን። አለቀ እንዴ? አለቀ። እስቲ አላለቀም እያለች ነይ። እስቲ አውሪ ነይ በእናትሽ። እሺ አሁን ማን የቀረው? አባቴ ና። እሺ በዛ ጋር
ትልቁ ስጦታ አሳያቸው ከዝሏቸው የማን ነው ከማን ነው አቤት ከሶስታችን ሶስቱን ብቅፍ አድርገሽ አመስግኝናት ከወንድሞቿ በጣም አሪፍ አቢ እናመሰግናለን አረፍ እንላለን ይቀራል እየተባለ ነው ምንድነው የቀረው ሂድ እስቲ በረከትን ጥራው ሂድ ቆይ የቀራል እየተባለ ነው ቆይ እንደሱ አይገባ እየተባለ ነው የቀረ ስጦታ አለ እየተባለ ነው ያጋያየሽ ሁሉንም አመስግን እትና ወንድሞቼ ስጦታ ተለጣጣችሁ በጣም ነው የማመሰግነው እኛም እናመሰግናለን በቃው ኬኩን ትንስ ቆርሳ ደግሞ ኬካችንን እንበላለን እንወዳችኋለን ሁላችሁንም እሺ ኬኩን ነደፉት ትንስ ይሄን ኬክ ነደፉት አሁን ደግሞ የአያቴ ምርቃት እቀበላለሁ ተባረክ ያስጀመረሽ ፍጻሜ እንዲያደርስሽ እግዚአብሔር መልካም ፍቃድ ዘመንና ጤና ይስጥሽ ጸጋውን ያብዛልሽ ብሩክ ተባረክ ደግ ተመንደግ ጅምር ነው መጨረሻው ያድርስሽ ያሳየን እግዚአብሔር ፍቃዱ ነው نازل
እግዚአብሔር እንግዲህ እቺን ልጅ ደግሞ እንደ ታሪክ አድርጎ በዚህ ሰዓት ተመረቃለችና ያንን ነገር ሁሉ አስነስታ መጀመሪያ ምረቃ ነው። ነገር ደግሞ ሁሉ ነገር ፈጽማ እናት አባቷን የምትጠቅም ፈጣሪዋን የምታመሰግን ሀገርን የምትጠቅም እንዲያደርግ እግዚአብሔር ይጠል ከልጆቹ የሚጠበቀው ነው። እግዚአብሔር አምላካችን እግዚአብሔር በወሰደን ስልና እግዚአብሔር አምላካችን የመጀመሪያ ጊዜዋ ኑሯ ነገ ደግሞ መጨረሻውን ያሳምርልን። የሰላም የፍቅር ባለ ሰላም ይሁን። ሰላም ያለ አምላካችን ሰላም ያሳድርልን። ነፍሳተ ሙታንን ይማርልን። ያው እግዚአብሔር አምላካችን ይጠብቅልን። አዘንተኞች ከረኞች ለቸርነቱ አምላካችን እግዚአብሔር ያጽናናልን። ሰላምና ፍቅር ይሰጠን። እግዚአብሔር ሰላም ይጠብቅልን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት የአንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ሁሉ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይ ዘላለሙ አሜን። አቤቱ አምላካችን እግዚአብሔር የኔንም ሕዝብን ኃጢአት ይቅር መሰራት ያጥፍታ ሞት ነፍስ ይማረን እንጂ በዚህ ደስ ብሎኛል። እንኳን ደስ አለሽ። እወድሻለሁ በጣም በጣም በዋናው እንድረስ እወድሻለሁ በጣም እሺ። ቻው ባይ። እሺ ቤተሰቦች እስካሁን ስለቆይ እናመሰግናለን። ያናንቺን ሰብስክራይብ አድርጉ። ቻው ቻው ባይ ባይ። እሺ ክብራን ስለነበረን ቆይታ እናመሰግናለን። እንግዲህ የልጃችን የዮሐናን የህይወት ጅማሮ ከኬጂ 3 ጀምሯል ማለት ነው ወደ አንደኛ ክፍል ሁለተኛ ክፍል። ቀጣዩንም እንግዲህ እግዚአብሔር አምላክ እድሜና ጤና ሰጥቶን ሁሌም መንገዶች ሁሉ የቀና እንዲሆኑላት እንመኛለን። ስለነበረን ቆይታ በጣም አድርገን እናመሰግናለን። ሀገራችንን እግዚአብሔር አምላክ ሰላም ያደርግልን። ሁላችሁንም በጣም እንወዳችኋለን። ለሀገራችን ሰላም፣ ፍቅር፣ ጤና በያለንበት ይሁን። ለተመረቃችሁ የኬጂ ተማሪዎችም ሆናችሁ ከየተለያዩ ዩኒቨርሲቲ ከየኮሌጆች የምትመረቁም የተመረቃችሁም የልፋታችሁን ዋጋ እግዚአብሔር አምላክ ብድራታችሁን ይክፈል። ወዳችኋለሁ። ይመቻችሁ።